አንተ ከመቼ ጀምሮ ነው ደግሞ ሰፈራችሁ እንደዚህ ዝብርቅርቅ የወጣው? በቃ እሺ ደርሻለሁ ነው። ሊወጣ ነው ይላል ወንድሙ። እባክህ ዛሬ ድልልኝ። ዛሬም እንዴት እንዲሁም ደርሶኛል እንዴ? እሱ ቁጥር እኮ አንተ አይደለም። እባክህ ዝም በል። ጀማሪ እዚህ ጋ ደርሶኛል ነው የምልሽ። ምንድነው የደረሰክ? እዲ አንቺ ነሻ ካላምሽው አሁን ነው የወጡት። እምቢ ካልሽ ግን እዚያ የወጣሁበት ልጅ ጋር ነው ሄጄ የምቀበለው። ምንድነው የምሰጥህ? ድንግልናሽን አልልሽ መቼስ። በቃ አሁን ደርሰሽኛል ስጭኝ። ሲያስጠላ ፋራ ደፋር። ቆይ እምቢ ካልሽማ ምን ይደረጋል? እዚያ የወጣሁበት ልጅ ጋር ቀበረዋል። ሲያስጠላ ምን አይነት ቀን ነው? ያ ደግሞ እኮ ቆየ። ወይኔ ስልኬ ደርሶት ነው ለካ። ምኑ ነው የደረሰው? ስልክሽ ነዋ። እስኪ አባት በእናትህ አንዴ ስልክ አስደውለኝ። ቶሎ በይ ግን እሺ፣ ካርዱ እንዳያልቅ እሺ። ማን ልበል? ኤልሹ ነኝ። አንተ በምትከበርበት ሰፈር እኔ ስልኬን ልዘረፍ? ማን ይሰረቅሽ? ጭራሽ እኮ የሚገርመው ነገር ባላገር ነው። ባላገር ይኸውና የወሰድከው ስልክ ያክስቴ ልጅ ባለማወቅ እንደወሰድከው ይገባኛል። አሁኑኑ ስልኩን መልሰው። ባለማወቅ አይደለም ደርሳኝ ነው። አንቺ ልጅ ምንድነው የሚቀባጥረው? ምን አቅለታለሁ እኔ? እብድ ሳይሆን አይቀርም ሌባ። እብድ አይደለሁም የኔ ቆንጆ፣ እድለኛ እንጂ። እድሌ ደግሞ አንቺ ነሽ። እድሌ ግን እንደ በደለኛ እየይቺ ነው። አንተ ምንድነው መቀባጥረው? ስልኩን መልስላት። እሺ እድሌ ደግመን እንገናኛለን። እሺ እኔ ካንተ ጋር አላረገውም። እሺ ጃፋር ና እንሂድ። ሲያስጠላ። ባለፈው ልደትሽን ባለመምጣት ይደብሩኝ፣ ይቅርታ። ችግር የለውም ተቀብዬሃለሁ። ደሞ ስጦታ በስጦታ ሆነሽ ነበር። ብታይ ዳዴ የሰጠኝ ስጦታ አላሳየህማ። ሀብሌ የለም። አንተ የገጠር ቆየት እንደሚውል ነግረውሻለሁ? አዎ ነግረውኛል። እዚህ አካባቢ ነው። እሺ ቆየ በርግቧ እስታይ በርግቧ። ተረጋጊ አንቺ፣ ያምሻል እንዴ? ያውና በሂጂ ፈረስ ያደርሳል እንጂ አይዋጋ። እሺ ጓደኛዬ። ምንድነው? እድሌ እድሌ አትበለኝ። ሀብሌን አምጣ። ተረጋጊ እንጂ እድሌ። አንተ ልጅ አስሬ እድሌ አትበለኝ። ጨረሽ እንዴ? ኧረ ቀስ በል
እንዴ እሺ ወዴት ነው የምትወስደኝ እንዴ አረሺ ቢያንስ ቀስ በል ዋ እንኪ ቀይሪ እዚህ አዎ ማንንም አይሽም እዚሁ ቀይሪ እሺ ዙር ዙር ባለጌ አንተ ዙር አይኔ ያረፈብሽ ቢያምር ነው ውስጥሽ ልቤ ስፍስፍ ያለው እሺ አሁን ሀብሌን አትመልስልኝ ሲያቅለው ጥሩነት ስልሽ ስለምን ተጎዳሽ ልካስሽ ከዛ በፊት ግን በተራ አለብን ዋ ሄሎ ወንድሜ በእናት ስልኬ መልስልኝ እባክህ በጣም መፈልጋቸው ፋይሎች አሉት እኔ መለ ቆየማን ደጋፊ ነኝ የአርሰናል የታላቁ አርሰናል ደጋፊ ነኝ የአርሰናል በቃ ዋንጫ ሲበላ ሰጣለሁ በላ አርሰናል ዋንጫ በላ ትሽ ገላውን ሸጦ የበላው ነው ዋንጫ ነው እንዴ ደሞ ዋንጫ በላ የምትለው ዘጋው አይ አርሰናል አንተ ዋንጫ በላ እኔ ስልኬን ተበላው መት ተበላላን አንቺ ለኔ ነው የምለው ለኔ ነው እኔችን ነው የምለው ግን ለምን አንቺን የምለው ለምን ነው እኔችን ነው የምለው ሳስብማ አንቺንማ አንቺን ለኔ ሰላም ጃኬትህን ልሰጥ ነው የመጣሁት አመሰግናለሁ ምንም አይደል ሀብሌ ለምን በዚህ በጠራራ ፀሐይ እንደቀጠርኩሽ ታውቂያለሽ አላውቅም ማወቅም አልፈልግም ያው የ6 ሰዓቷ ፀሐይና ያንቺ ጸባይ ተመሳሳይ ስለሆነ ማለት በጣም ታቃጥላላችሁ ስለዚህ ሁሉም ሰው በጥላ ተሸፍኗችሁ ነው የሚሄደው ያቀውላክ አውስ እንደተለመደው ልከዋል አቃበል እሺ ቦስ ሹፈው ኤልሻዳይ ሁለተኛ ጠገቤ እንዳትደርስ እሺ ስዝማዛም ሁዙ ለዘት ተዘኛዘ የዘንይዜ ሰዘውዞችዝ ያዘሉዙ በዘተዝ ቦዘታዛ እንደዛ ደረሰዝ አዛላዛስ ኮዘመዘ ምሽድና ገባ አትበሉ ለጆሮ ይዘ ይዚ ቦዛ ሐዛላዛ የዘንይዜ ሰዘውዞችዝ ያዘሉዙ በዘተዝ ቦዘታዛ ባዛገዘኝ ህዝ ቡስ ፍጉር ሸዋዩ ትምህርት ቤት እኮ ወላጅ ተጠሩ አትሄድልኝ ምን አርገ ተደባድቤ ነው አሁን ጨምርልኝ ሲጨርስ ግን እናወራለን Samedi soir, j'envoie les SMS à toutes les go. Everybody. ቤቢ ከምዶና እዚህ ሰፈር የገጠር ልብስ የሚለብስልሽ ታውቃለህ ማን ነው የሆነ አረንጓዴ የገጠር ልብስ እየተተለተለ ሱሪ ሸዋዩን ነው እንዴ አው ያ ፎቅ ይታይሻላ ከፎቁ ፊት ለፊት ዛፍ አለ ጥላ ፎቅ ማለት ጥላ ፎቁን እጥፍ እንዳልሽ ካታንጋ ገባሽ ማለት ነው ጠይቂ የሱ ግዛት ነው እሺ አመሰግናለሁ በዚህኛው ነው
አፍቃሪሽ እንዳልኩሽ ማሪሽም እንደዛው ከስምም ስም ሰጡሽ ሃይ አዲስ አበባ ብለው ከቆንጆ ያደረ የገባው የነቃ አያያዝ ይችላል። አሁንም አብሌ ምናምን ልትይ ነው? አይ እና ምን ፈልገሽ መጣሽ? ይቅርታ ልልህ ነው። ለምን? ወተቱን ላይ ስለደፋውብህ። ችግር የለውም። ከዚህ ሰፈር ወጥተን ማውራት እንችላለን? እስቴል እዛ ጋር ጠብቂኝ። አንዲት አይቱ ተናፋቂ ላያት ሁሉ አብረቅራቂ ተከታይዋ በሷ አድናቂ ጆዬ ጃንታ አይነ ልውል ነው መሰል። ካልደበረ ከአንድ ጥያቄ ልጠይቅህ? ይቻላል። የስምህን ትርጉም ማወቅ እችላለሁ? አብዱኪያር ዘፈን ላይ ታገኛለሽ። ምን ነው ሸዋ? የስምህ ትርጉም ዘፈን ነው እንዴ? አይደለም፣ መሆን ስለምፈልግ ነው። ሸዋዬ መሆኑን? አዎ። ምን ነው? አይ ምንም። ሰው ሁሉ አራዳ ለመሆን በሚመኝበት ሰዓት ሸዋዬ መሆንን ስትመኝ አስገርመኸኝ ነው። ትክክለኛ አራዳ እኮ ሸዋዬ ነው። እድሉ ላይ ስግጥ ያለ ነው። ደግሞ እርድና ከሱቅ የሚገዛ ሸቀጥ አይደለም የሚኖሩት እንጂ። ቆይ እሺ፣ አራዳ ከሆንክ ለምን ትሰርቃለህ? እነሱ እድሉን ስላልሰጡኝ እኔ ራሴ እድሌን ኪሳቸው ውስጥ ፈልጋታለሁ። እዛ ዕለት ግን ለምንድነው አንተም ወንድም የሚሮጣችሁት? ይህ ስልኬ ነው። ሌላ ጊዜ ስትመጪ እነግርሻለሁ። አሁን መሄድ አለብኝ። እምነቱን ብሎ የኖረ ፍቅርን ይዞ ያደረ ልቡን ለእውነት የሰዋ ሞኝ ይባላል ወይ ሸዋ? ምነው ሸዋ? አንተ ሽማግሌ አዳር 1000 ብር ነው 1000 ብር ነው። እሺ ለኔ ቀነሰ። ማን ስለሆንክ? ያደራችን ጥሩምባ ነፊ ስለሆነ ነው። ሲነፋ ደግሞ እዛው ላይ ነው። ቀንሰቶ ቀንሲሽር በቃ 900 ብር አድርጌልሃለሁ፣ ተከተለኝ። እሺ በመነስ የደና አቤት ዳዲ አቤት ዳዲ። ባትኖርም ካጠገቤ ሸዋዬ፣ አንቺ አሁንም ስለዛ ልጅ እያሰብሽ ነው? ፍቅር ያዘሽ እንዴ? እኔ? ኧረ ቆይ ለምን አትደውይለትም? ልሻላ? አዎ ደውይለት። ባባይ 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 ምን ሆነ አንተ? ያጥብላች ያብረክፈኝ ጉርምስ እኮ ነኝ። ረሳኝ እንዴ ባባይ? አንተ ወራልኝ ዋላላወኩም እንዴ? ሰው እንደኛ አለማካኒ ውስኪ ይምጡ ወደኛ በልገት እርገጥ ጎበዝ እርገጠው ያገር መሬት ሰው እሺኝ በልቀና ቀና ማለት ተፈራ ናትሌት አገር የደወላችሁ ደንበኛ ስራ ላይ ነው። እባክዎትን እየደወሉ አይበጡጡት። ኤልሹ ነኝ። ካንቺ በላይ ማሰራ የለም። ግን እንዴት ደወልሽ? ናፍቀኸኝ። ናፍቆት መግደል ቢችል የናፈቀን መቅበር ስንቴ ነፍስ ያለፈሽ ናፍቆትሽ ፍቆጠር። ላገኝክ እችላለሁ ሁል ጊዜ። ይኸውልህ ግድግዳው ነው። ወደ ግራሱ ወደ ቀኝ ዙ ከላይ ምን ይላል? ወደ የታውቃለሁ የመጋረጃ ሻት ልጅ ማለት ነበር። አንተላም ምን ይሄ ነው ፋዘር? አንተሎት ይውረድ። ቪዲዮ ራሱ ከዩቲዩብ ላይ እንደዚህ ያወርድ። ተጫወት። ቆይታሉ። እነማን? እነ ዝሆን፣ እነ ከርከሮ፣ እነ ጦጢት፣ እነ አንበሳ የዱር አራዊቶቹ ናቸው። ማለት ምን? እሺ ታዲያ ፓርክ ውስጥ ምን እንሰራለን? ጀግናን ከጀግና ጋር ላገናኝ ማለቴ አንበሳን ከአንበሳ ጋር። ምርጫ ነሽ እንዴ? አይደለሁም። ልቤን አወጫበርሽው። የኔ አንበሳ እናልሳምክ። ሸዋዬው ንቃ እንጂ።
ቲሽ ምን አለ በስማት ምን ማንን ህልመ ማለቴ ቀነ ሌሊትን። ለማንኛውም ባለፈው የጠየቅኩህን አልመለስክልኝም። አንተና ወንድሜ ለምን ሮጣችሁ? እንደተለመደው እሺ ጎበዝ ልጅ። ኖ መስከረም ይሄ ውሻ ከቤቷ ሄጄ አስቀሰቀስኳት። እናቷ ወጣው አስረግዞ ክዶኛል። ራሱን አስረግዘኝ። ይመንልኝ። ማ እፍጥሬ ይኸው ትንሽ ወንድሜን ይንሳኝ፣ እሱ ማስረገዝ አይችልም። ኧረ እኔ ቪ ነኝ። ቪቫ ነዋ። በሉ በቃ እኔ ጡጦን እችላለሁ፣ እናንተ ግን ተከራከሩበት። እሺ የቻማችሁ ፖሊስ እዚህ ካልመጣ እመንልኝ ብያለሁ። ይሄ ድንጋይ ረፊ እንደሱም አይሆንም። ባይሆን እኔ ልመርምረው። ጥፍጥሬ ድምፁ ራሱ አንቺን ደቅ ነው ወይ? በቃ እኔ ልመርምረው። ነይ ሩም ውስጥ ልመርምረው። ሲያገጣጥም የወንድሙ ልጅ ነው ያሳደገው፣ መብቱ ነው። አጎት ሎን ነው በራሴ ልጅ። የሰጠውክ መጽሐፍ አነበብከው? ፍቅር እስከ መቼ የሚለው ነው። እሺ ብልት ነው ያረኩት። እሺ ጉዱ ካሳንስ? ወይኔ ጉድ ይፈላ። ጉዱ ካሳ ሄዷል መካኒሳ። አላነበብከውማ? በልቼዋለሁ እያልኩሽ። ሻዩ ወንድሜን ታውቀዋለህ እንዴ? ልጆች ይወዱኛል። እንደው አያቴ ስትሞት ምን ብላኝ እንደመረቀችኝ ታውቂያለሽ? የሰው መውደድ ይስጥህ ብላኝ ነው የመረቀችኝ። የሰው መውደድ አልሰጠኝም፣ የልጆች መውደድ ግን ሰጥቶኛል። ቤቢዬ ሌላ ጊዜ እንገናኛለን። እሺ ቻው። እሺ ቤቢ። እኔም እንደ ልጆቹ እንዳልወድቅ። ልጁ እኮ ሸዋየው ነው፣ አይቀርልሽም እድሌ። ቦስ እቃውን ተበልተናል። ማን ነው? ሸዋየው የዲቃላ ልጅ